መካኒክ ነው ያልከው ጆዬ ሌባ ምን ይመስላል? ይሄን ጉልበት ተሸክመህ ሰርታት በላም እንደዚህ ሌባ። ሄሎ ምን ነው የምትለኝ? ሁሉ ነገር ይነገራል። ወደ ደንብዬ ነው ብትወደድ ራይ ብዬ ነው የምጠራት አይደለም ማለት ሰው አዘጋጅቼ እኮ ነው የቀሩ። እኔ ማርያም ከዘሩ የማዘጋጅቼ እኮ ነው የቀሩ። ደግሞ የባሰ ነው ደስ የሚለው እንጂ አይሰጥም። አንድራቸው በቤት ለአንድራቸው ቴክስት አድርግ። አዎ ግን ምን አለ መሰለ ዲስ ዴይስ በቃ ሰው ሁሉ የራሱ ሩጭ አለው እኮና መስጠትም እያቆመ ነው፣ አየሩም እየጠራ ሰላም ቲም እንደምሰነበታችሁ ነኝና ዛሬ በላ ባዲቹ ተመልሰን መጣን። በሀያ ደቂቃ ባልሞላ ይችላል አብረን የምናየው። You don't take their entire game. ይኸውላችሁ ራሳችሁ ላይ ፎከስ ማድረግ አለባችሁ። ሰብስክራይብ እንዴ በቃ ለሁለት ሰዓት ብቻ ተኝ። አቺ ቱቱቱ ይቅርታ ትላለኝ ነኝ። ምንጭንካለ ነው ያለ ከሰፖርት ብታደርጉ የወድባቸው እኔ አላሰስራችሁ ሁሌ ነው የተበደለ ሰው ብቻ ሰፖርት ብታደርጉ እኔ ወጥቼ ቲክቶክ ላይ ማልቀስ አለብኝ። እኔ ማልቀስ አለብኝ ቲክቶክ ላይ እንደዚህ ሆኛለሁ ብዬ ማልቀስ አለብኝ። ሰፖርት ብታደርጉ ወይ ለመናገር በጣም ሰው አርሶ አይደለም። ተረጋጋ ልጅ ተረጋጋ። ወንድም አይዞን አታልቅስ። አርሶ ማይበለ ይለማይ ልጅ ዘራ ምን አለ መሰለህ በጣም ነው ያናደው። በቃ እንደዚህ አይደረግም። ሰው እኮ የማሰወረከ ምን አለ መሰለህ ሰው እንደዚህ ስትሆን ደግሞ የባሰ ነው ደስ የሚለው እንጂ አይሰጥም። አንተ ማድረግ ያለብህ የቀጠረው ጌም አዘጋጅቼ እኮ ነው የቀሩብኝ። ሞን ሰው አዘጋጅቼ እኮ ነው የቀሩ። እኔ ማርያም ከዘሩ ጌም አዘጋጅቼ እኮ ነው የቀሩብኝ። ጌመሮች ምናምን ነበሩ እንዴ ሰው እንኳን አልመጣም። አንድ ሰው ብቻ ነው የመጣው ነው ፎንቲ ብቻ ነው የመጣው። ማርያምን ለሌሎቹ ቴክስት አድርጋለሁ ለእያንዳንዳቸው እመቤቴን ለእያንዳንዳቸው ቴክስት አድርጋለሁ፣ ግን አልመለሱልኝም። እመቤቴን ነው ምን ለሁሉም አድርጋለሁ። እኔ ለሁሉም ጌመሮች ትልቅ ለሚባሉት እኔ አድርጋለሁ። ማርያምን ነው ምን አድርጋለሁ፣ ግን ነው ፎንቲ ብቻ ነው የተቀበለኝ። እሱ ብቻ ነው የመጣው። እነ ፍራይዴይስም ሁሉንም ልኬላቸዋለሁ። አዎ ግን ምን አለ መሰለ ዲስ ዴይስ በቃ ሰው ሁሉ የራሱ ሩጭ አለው እኮና መስጠትም እያቆመ ነው፣ አየሩም እየጠራ ነው። እኔ እኮ ስጡኝ አይደለም እኔ ስጡኝ አይደለም። አሁን ጌም ስንጫወት ገባ አይደል? አንተ ገባ እዚህ ጋር አንተን ተከትሎ የሚመጣ ሰው ይኖራል አይደል? አለ አንተን ተከትሎ ሰው ይመጣል። እንደዛ ነው ያልኩት። እኔ ገብታችሁ ገስት ላይ አስተባብሉልኝ ነው ያልኳቸው። ሌላ እኮ ምንም እኔ ጊፍት ስጡኝ አይደለም ያልኳቸው። መጣችሁ የጌም ላይ ተገኝታችሁ ገስት ማማን ናቸው ስማቸው? ቆይ ከነ ፍራይዴይስ ውጪ ማማን ናቸው? አሁን ለኔ ሼር አላረክም። ለሁሉም ኢንቦክስ አድርጋለሁ። ለነጃኒ ምናምን ለሁሉም ኢንቦክስ አድርጋለሁ። ጌታ እኔ ለሁሉም ነው ኢንቦክስ አድርጋለሁ። ለቤላም ሳይቀርም ኢንቦክስ አድርጌለታለሁ። ለሁሉም ነው ኢንቦክስ አድርጋለሁ። ከሰጠው ሊጠራቀምና ወደ ፍራይዴይስ ሁላ ለሚኪ የሚባለው ቴክስት አድርጌለታለሁ። አየውና ዝም አለ። መልሽ ያለው እና አልሰጠው ብሎ ኢንስታግራም ላይ ነበር ቴክስት ያደረኩለት። ከዛ በኋላ አየውና ዝም አለ። በቃ እኔ እሺ በቃ ይመቻችሁ ብዬ እኔ ተውኩት። አይ ሰው እኮ ስታገኝ ነው የሚፈልግህ እንጂ ስታጣ እንደዚህ ስትሆንማ ሳያዩህ ራሱ ደስ ይላቸዋል። ለምን ተሸናፊ ትሆናለህ? አንድ ሰው ብቻ ነው የመጣው ነው ፎንቲ ብቻ ነው የመጣው። ማርያምን ለሌሎቹ ቴክስት አድርጋለሁ ለእያንዳንዳቸው እመቤቴን ለእያንዳንዳቸው ቴክስት አድርጋለሁ፣ ግን አልመለሱልኝም። እመቤቴን ነው ምን ለሁሉም አድርጋለሁ። እኔ ለሁሉም ጌመሮች ትልቅ ለሚባሉት እኔ አድርጋለሁ። ማርያምን ነው ምን አድርጋለሁ፣ ግን ነው ፎንቲ ብቻ ነው የተቀበለኝ። እሱ ብቻ ነው የመጣው። እነ ፍራይዴይስም ሁሉንም ልኬላቸዋለሁ። ምን አለ መሰለ ዲስ ዴይስ በቃ ሰው ሁሉ የራሱ ሩጭ አለው እኮና
መስጠትም እያቆመ ነው። አየሩም እየጠረረ ነው። እኔ እኮ ስጡኝ አይደለም እኔ ስጡኝ አይደለም። አሁን ጌም ስንጫወት ገባ አይደል? አንተ ገባ እዚህ ጋር አንተን ተከትሎ የሚመጣ ሰው ይኖራል አይደል? አለ አንተን ተከትሎ ሰው ይመጣል። እንደዛ ነው ያልኩት። እኔ ገብታችሁ ገስት ላይ አስተባብሉልኝ ያልኳቸው። ሌላ እኮ ምንም እኔ ጊፍት ስጡኝ አይደለም ያልኳቸው። መጣችሁ የጌም ላይ ተገኝታችሁ ገስት 30 ማማን ናቸው። እንትን የልጄን ባይ ፈረዳችሁ ጆዬ በጣም አፍቀኸኛል። ልመጣ አንቺ ያምሻል እንዴ? አዶናይ ቢያይሽስ? ችግር የለውም መጣው። አሁን ሩም ይዘህ ጠብቀኝ። እሺ አፍጥኙ። ናዮ ሳትመጣ ጆዬ ጆ ጋሼ አሁን ወጡ። በዚህ ምሽት ወዴት ነው ሄደው? በስልክ ከጃኒ ጋር ሲያወራ ነበር። ምን ያቺ ቂንጥራም ጋር ሄደ? ቶሎ ስልኬን አምጪ። እሺ አዶናይ ጋር መደወል አለብኝ። ሄሎ አዶናይ፣ ጉድህን ሰማህ? የምን ጉድ? ለምን ደወልሽ? ጃኒና ጆ አንድ ላይ ናቸው። ምን? የት ናቸው? አላወኩም። አብረን እንፈልጋቸው። እሺ መጣሁ። ዛሬማ ዓለምሽን ነው ማሳይሽ። ድሮስ የቀችን ሰው ግብዳ ነው። እሺ የት ነው የምናገኛቸው? በለጠ ፔንሲዮን ይሆናሉ። ጆዬ በጣም ናፍቀኸኛል። ሲጀመር ድሮስ የቀችን ሰው ግብዳ ነው። እንግዲህ ያሁኖቹ ፍቅረኛ ኧረ በማረግ ዛሬ የሚስቴን ትክክለኛ ሪል ስሜቷን ነው ማሳያችሁ። 2 ደቂቃ ብቻ ስጡኝ ነው ወደ ቪዲዮ። አበባይ እኔ አበባ ነኝስ? ምንድነው? ምንሽ? ምን ሆነህ ነው? ምን ሆንኩ? ምንድነው? ምንሽ ነው አንቺ? እንዴት አበባ ያልከኝ? ቃል ተሰጠሽኝ እንኳን ሌላ ጊዜ ቢሽ አላውቅም እንዴ አበባዬ? አይ ታውቃለህ፣ ግን አሁን እንደዚህ በጣም ረጅም ጊዜ ሆነ። መጀመሪያ አካባቢ ነበር የምትለኝ። አውዝ በጣም ነበር ደስ የሚል። አሁን አስደነገጥከኝ። በእውነት የምሬን እኮ ነው። በእውነት የምሬን ነው። መቼ ነበር እንደዛ መሰለመሽ ነበር እንደዛ መጠራ እንዴ? በደንብ አስታውሳለሁ። ከመሳት በኋላ ቆምኩ። ለምን እንዳቆምኩ አልገባኝም፣ ግን አስታውሳለሁ። ብዙ ጊዜያቶች እኮ ነበሩ አበባዬ ብለህ እንድጠራኝ እየፈለኩባቸው፣ ግን አንተ አቁማት ነበር። ለምን አልነገርሽኝም ታዲያ? ለምን አቆምኩት? ነው ነግሬህ አይደለም ሳልነግርህ በቃ የዛኔ ነግሬህ። እኔ ማስታወሱ ያኔ በቴክስት ምናምን አበባዬ ደስ ይልሽ እንደነበር አውቃለሁ። እኔ ጥራኝ ብዬሽ ነበር እንዴ መጀመሪያ አካባቢ እንደተጋባን ልንጋባ ሰሞን ምናምን እንደዛ ምትለኝ የነበረው እኔ ነግሬህ ነው በለኝ ብዬሽ ነው። ማምኑስ ነው ኮል ተርክሽ ነው እንዴ? አይደለም እኔ በጣም ብዙ ጊዜዎች ነበሩ ብታይ እንደዛ ብለህ እንድጠራኝ ፈልጌ፣ ከዛ አንተ ደግሞ አሁን ስትለኝ ደግሞ ገረመኝ። እንዴ ምን ሆነሽ ነው? እኔ አበባ ይልሻለሁ፣ ማርያምን ይልሻለሁ። ከዚህ በኋላ እኮ ለምን እንዴ እማ ማኑ ቆይ አውሪኝ እንዴ ማርያምን በጣም ይደብረኝ። አንዴ ስሚኝ። ኖ ቆይ ለምን እንደዛ አላልሽም ታዲያ? እኔ ማርያምን እኔ አሁን ይሄን ያልሰቆይሽ ሁሉ ነገር ይነገራል። ውደደኝ ብዬ ነው የምትወደኝ፣ ጥራኝ ብዬ ነው የምጠራክ አይደለም ማለት አይደለም ማለት እኛ እንዴ ለምን አታይኝም? ያየው ነው በማርያም በቃ ተይ እማ ወይ ከዚህ በኋላ አበባ ይልሻሉ፣ ማርያምን ይልሻሉ። ይሄን ያህል ስሜት ይኖረዋል። እኔ ግን አላውቅም። አስታውሳለሁ በቴክስት ነበር እንደዛ ነች። ቴክስትን ስልክ ስናወራም አሁን ረጅም ጊዜ ቢሸገን ከሆነሳቱ በኋላ ኧረ በማርያም አበባይ እሺ አታልቅሽ፣ በማርያም አታልቅሽ። ማርያም በዚህ ቪዲዮ እየቀረስኩሽ ነው። እኔ እርግጠኛ በቃ አሮን ስሜት ምን አይነት ስሜት ይኖራታል? በቃ ከቆየው በዛ ሰዓት አበባ ይልሽ ነበር፣ ፀጉርሽ በጣም ያምራል ይልሽ ነበር ምናምን። ከዛ በኋላ ላይፍ መጣ፣ ቡቡ መጣ ምናምን፣ ትንሽ ቢዚ ሆንኩ። እስኪ ፀጉርሽ አንዴ ወደዚህ ተሰባብሯል በዚህ አሁን ብቻ ለማንኛውም እንደዚህ አይነትም ባለ ትዳሮች አሉ። እግዚአብሔር ትዳራችሁን ይባርክ ነው እና እስካሁን እያያችሁ ነው፣ ግን ሰብስክራይብ አላደረጋችሁ
ሰብስክራይብ ጋር ይባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ አሰራሁት። ይሄ መኪና ተሰራ። ይሄ መኪና ማይስተሳት ጀመር። ይሄው መኪናው ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብለህ መኪናው ከኔ ወሰድከው መካኒክ ነኝ አልክም። ዱርዬ ሌባ ምን ይመስላል? ይሄን ጉልበት ተሸክመህ ሰርታት በላም እንደዚህ ሌባ። ሄሎ ምን ነው የምትለኝ? እስቲ ንገረኝ። ምንድን ነው የምትለኝ? እኔን ምንድን ነው? መጀመሪያም እኮ ለለኔ እኮ አይደለም ላግዝህ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሙያውም ዱርዬ ያለ ሰለብቻለሁ ወለሽ ያሲኖ ሌላ ታሪክ ላይ እግዚአብሔር ይቻው ዱርዬዎች ሁላ ሌቦች አይደለም እያለ ጋችኛ እንደ ባርበሮች የግርግዳ ቀለም አይደለም የምንቀባው። የአባይላይት ቀለም አቀባብ ላሳያችሁ ተከተሉ። አይገል ሰው በጣም ይገርማል። እግዚአብሔር አሁን ይሄ ፀጉር ተመልከተው አጥንት የወረረ ጉንዳን አረገነ 2018 በጣም ተክላል። ምንድነው ያሩስ ነው? ይሄ መክሰስ ላይ የሚበላ ምግብ አይደለም። ሽንኩርቱ ሳይከተፍ ልትል ነው እንጂ ምንድነው መጣው? ሁሉም ተፈርፍሮ መምጣት አለበት እንዴ? ምንድነው ታውራፍ አጣበላሻው በስራት ሹካ ምናምን ቢላ ይዘለው ምንድነው ፍርፍር የለም ልትል ነው? እኔ ቆይ እዚህ ቤት ለፍርፍር ሄደው ወይ ተፋችሁ እንጂ ምንድነው? እሺ እንዴት ነው? እስቲ ዶሮ እንዴት ነው? አንቺ አሁን ይሄን ራት በልቼ ልተኛ ነው? እሺ ድንቹ ምርጥ ለሊት እንድነሳ ነው የጮህ እንዴ? ያልኩ ዶሮ ለሰራት ላይ ምታቀር አላርም ከምትሞላ ይሻላል። እሱን በልተህ እሺ ስታይል ነው እሱ። የለም ላፈር ጎመን ምናምን የለም። ላፈርፍራው አረንጓዴ ጎመን የለም። ጥጋብ ግን ይዘዋል። ተው ይሄ እንዴት አድርጌ ነው በልቼ የምተኛው? አረንጓዴ ጎመን በውሃ ቀቅዬ እንዳላበላ የት ናት? ይቅርብኝ አላልክም ነበር እንዴ? ይቅርብህ እንጂ መክሰስ ነገ ትበለዋለህ። ይቀርብኝ። እንዴት ነው የሚቀርብኝ? ከባዶ እንዴት ነው የሚቀርብኝ? እንዴ ነገር ሲጀመር አፌ ነው እንጂ ጠላቴን የሆነ ይርቦታል። እሺ ከባዶ ይሻላል ብለህ ነው እንጂ ጥማህ አይደለም እንዲህ የምትበላው። ኧረ ተው ግሜሽ ነው አንተ አመሰግናለሁ የምትለው እንጀራ ነው። ምንድነው ያሮስቶ ነው? ይሄ መክሰስ ላይ የሚበላ ምግብ አይደለም። ሽንኩርቱ ሳይከተፍ ልትል ነው? ከተራበ እንዴት ትላለች እናቴ? ከተራበ ለጠገበ አዝናለሁ። እትጂ ልክና ጠይቄ ምን አለች? ካለኝ ብር ላይ የበለጠ ብንጠይቀው ማሽን ሰጠናል ወይ ማሽኑ እያለች ነው። ምን አልኳት? እንትን የስራ አስኪያጆች በዚህ በኩል ይወጣና እንደዚህ ይልሻል ያኳት እትጂ እንደገና አይደለም እኮ ጋይስ 2018 ስቷል ስላችሁ ከምሬ ነው። በጣም ነው ይሳቱ ያስከያር በጣም ነው ይሳቱ ደግሞ ባላየ አረ ስለሚቻል በጣም ኤክሳችሁ ሞታችኋል ማለት ያለቋል። እኔ ፈጠነ ሄጄ ያየሁት አደራ ዳታ እንዳትጠቀሙ ዋይፋያችሁን ተጠቀሙ። what what are you talking about man? ሙዚቃን ሴዶ ያንቀባራት ያሞላቃት
ለምን ስታንድ አፕ ኮሜዲ አትጀምሪ? ይሄን ያህል ቀልደኛ ከሆንሽ። አይ ሀቅ ለመናገር ከሆነ ጆንዬ ሊደብርሽ ይችላል። አንቺ ሲጀምር ስራሽ በሁሉም ሙከሳ አትፈልጊ። ምን መሰለሽ ድብድብ ነው በቃ በድብድብ የኤፍሲ ላይ ስራሽ እሱ ነው። ሙዚቃ ግን ሰይዶ ያቃ እባክሽ እኔ የሆነ ነገር በይኝ እሱ ነው እኮ ነው። ያው የኢትዮጵያ ህብረተሰብ ተመልሰናል ይላል። ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀር በእናቴ ማህፀን በእውነት ሽጭስ ጭራሽ ስለሚቻል ይሁን አይተባላየ ያገባ ባላየ ተልፈል አረ መላ እሺ እንዲላል እኛ ሀገር ሆረር ፊልም ሰራታ ብሎ ልታይ ገብተህ ሆረር መስቀል አድርጋ ስታይ ወደ መኪና የመቀየሩ ቻሌ ቆይ ምን ተበልቶ እየተወራ ነው? ይሄ ሁላ ጫማ በዚህ ኑሮ ውድነት ነው አይደል? ያያለው ጫማው ነው። የመቀየሩ ቻሌንጅ ዛሬ ኦፊሻሊ ተጀምሯል ማለት ነው። Keskin eşe bile bile daldırıp ateşe kimse tutmadı elimizden her bir ayet Nasıl güzel ቀጥል እኔ ከሩልኝ በቃ ደግሞ 600 ሺህ ብር ላይ ደርሷለች። ሊሳካ ነው ኦሬዲ ሊሳካ ነው። በቤቴ አለን እንጂ እኔና የኔ ጓደኞች ሰብስክራይብ አታረጉም አለን እንጂ አረ ሰብስክራይብ እኔም መኪና የለኝም። ክረምቱ እንግዲህ እንደዚህ እንደምትመለከቱት እየተቀለጣጠፈ ነው። ሰውም እየተነሳ እየፈረጠ ነው ነው ግን እዚህ ጋር ነው ግራ የገባኝ ሰውየው ሲወርቅ እንደ ካሜራ አብሩት ካሜራና ነገሮች ግን መገጣጠማቸው ካሜራ ከሰው ያወዳደቅ ይልቅ አንተ ጮኮ አወዳደቅ ያስተነግጣል። ሰው ሲወርቅ አይሳቅም፣ ግን አመል ሆነብን እኛ አበሾች እንስቃለን። ለምን ይመስላችኋል? ቻት እንደፈራው